ለባልሽማ ግንኙነት አይከለከልም ተብዬ ከወለድኩኝ ከ15 ቀን በኋላ ግንኙነት ጀመርኩ። በዚህ ምክንያትም እስቲቼ ተፈታ ብላኝ ነበር አንድ እናት። ሴት ልጅ ከወለደች በኋላ መቼ ነው ግንኙነት መጀመሪያ ያለባት የሚለውን ነገር እንረዳ። አትሊስት ከ4 ሳምንት እስከ 6 ሳምንት አይዲያሊ 6 ሳምንት። ምክንያቱም አንድ ሴት ከወለደች በኋላ እዛ አካባቢ ልጁን ለማስወጣት ኢላስቲክ የሆነው ግድግዳ፣ ልጁን ለመያዝ ኢላስቲክ የሆነው ማህፀን ወደ ነበረበት ለመመለስ 6 ሳምንት ይፈጃል። ከዛ በተጨማሪ ደግሞ መረዳት ያለባችሁ ነገር መውለድ ለሴት ልጅ ከባድ ነው። ፊዚካሊ ያለው ጫና፣ ከዛ ደግሞ በየ3 ሰዓቱ እየተነሳሽ ማጥባቱ፣ እነዚህ የመሳሰሉት ሲደመሩ ለግንኙነት ያላት ፍላጎት እየቀነሰ ይመጣል። ስፔሻሊ ደግሞ ጡት እያጠባች ከሆነ ፕሮላክቲን የምንለው ሆርሞን ከፍ ይላል። በዚህ ምክንያት ደግሞ ፕሮላክቲን ከፍ ሲል ለግንኙነት ያላት ፍላጎት የሴት ልጅ ይቀንሳል። ሰውነታዊ ደግሞ ለውጦች ይኖራሉ፣ ውፍረት ይኖራሉ። ይሄ እንዳለ ኮምፈርታብል እስክትሆን ድረስ ጊዜ ይፈልጋል። ከዚህ በተጨማሪ ደግሞ የግንኙነት ፍላጎቷ ቶሎ እንዲመጣ ስራ ማገዝ ያስፈልጋል። ማለትም ልጁን ዳይፐር መቀየር፣ ማስተኛት፣ ማስከሳት ሊሆን ይችላል። ማገዝ የምትችሉትን ያህል ስራ ሚስታችሁን ስታግዙ ግንኙነት የማድረግ ፍላጎቷ እየጨመረ ይመጣል። ለራሷ ጊዜ እንድታገኝ ማድረግ፣ ሰውነቷ እስኪስተካከል ስፖርት እንድትሰራ ወይ አበላሏን ማገዝ። ከዛ ውጭ ደግሞ መታገስ ያስፈልጋል። ስለዚህ ሴት ልጅ ከወለደች በኋላ ቢያንስ 4 ሳምንት አትሊስት 6 ሳምንት መጠበቅ ያስፈልጋል ግንኙነት ከመፈጠሩ በፊት። ከዛ ውጭ ደግሞ እሷ ፈቃደኝነት ኦር ፍላጎቷ እስኪመጣ ታገሱ ለማለት ያህል ነው።